የመንግስት ተቋማት የመንግስትና የህዝብ ተቋማት በአንድ እምነት ስም ብቻ እየተጠሩ እንደሆነ አዲስ አበባ ላይ በተለይ ታውቃላችሁ። በየክፍለ ሀገሩ ያላችሁ ሰዎች ካላችሁ በተለያዩ ሚዲያዎች ላይ የሱን ስም በማንሳት የሱን ስም ለማጥፋት ለሚሞክሩት ይድረሱ። ሙስሊሙ ማህበረሰብ ሁሉም ከርሱ ጎን እንደሆነና እርሱ አንዳንድ የአይምሮ ችግር ያለባቸው ሰዎች የራሳቸውን እምነት ከፍ አድርገው የሌሎች እምነትን ዝቅ ለማድረግ የሚሞክሩ ሰዎች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አህሉ ዚክር ሚዲያ ቤተሰቦች እንደምናችሁ? ሁሉ አማን፣ ሁሉ ሰላም፣ እኔ ጋር ሁሉ አሪፍ ነው። እናም በሌላ አዳዲስ ቪዲዮ መተናል። ለቻናሉ አዲስ ናችሁ ሰብስክራይብ ያደረጋችሁ እናም ቪዲዮን በጣም የታየ አይደለም የደረሳችሁ ሰዎች ሼር ያደረጋችሁልኝ እስከ መጨረሻው ሐሳብ አስተያየታችሁን ኮሜንት ላይ ገለጻችሁልን ተከታተሉን። አሁን ወደ ቪዲዮ። አንዳንድ የአይምሮ ችግር ያለባቸው ሰዎች የራሳቸውን እምነት ከፍ አድርገው የሌሎች እምነትን ዝቅ ለማድረግ የሚሞክሩ ሰዎች አሉ። እንደነዚህ አይነት ሰዎችን ስትመለከቷቸው እመኑኝ ለሃይማኖታቸው ምንም አይነት ክብር የላቸውም። አንድ ሰው ትክክለኛ ሰው ነው የምንለው በተለይ አማኝ ነው ብለን የምናስበው የሰዎችን እምነት ማክበር ሲገባው ብቻ ነው። ምክንያቱም የራስ እምነት እንዲከበር ስትፈልግ የሰዎችን እምነት ማክበር ግዴታ ነው። ማክበር ግዴታ ማለት ደግሞ የነሱን እምነት የሚያደርጉትን ነገር አከናውን ማለት አይደለም። አንዳንድ ሰዎችን ታውቃላችሁ መቼም ለማሽቃበጥ ለማሽቋለጥ ሲሉ የሰዎችን እምነት አምልኮ ቦታ ድረስ በመሄድ የሚያከናውኑ ሰዎች አሉ። እንደነዚህ አይደለም። የሰዎች እምነት ማክበር ግዴታ ነው፣ የውዴታ ግዴታ። ምክንያቱም የራስ እምነት እንዲከበር ከፈለክ ማለት ነው። ስለዚህ የሰውን እምነት ማክበር ለራስ ይጠቅማል እንጂ አይጎዳም። ኢትዮጵያ ውስጥ ደግሞ ለዘመናት ተከባብረን ተቻችለን የመጣን ህዝቦች ነን። ወደፊትም ተከባብረን ተቻችለን መኖር ይገባናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢስላም ልጆች እንደምን አላችሁ? እንደተለመደው እቺን ቪዲዮ ኮፒ ሊንክ ሼር ምናምን እንድታረጓት እፈልጋለሁኝ። እንግዲህ አሁን በሀገር አቀፍ ደረጃ እየተከናወነ ያለው የሀገራዊ ምክክር መድረክ አለ። ይሄ ምክክር መድረክ እንግዲህ ብዙዎቻችን ችላ ብለን ነው ይችላል። ኡስታዝ አህመድ ዲን ጀበል በሰፊው ሐሳቦችን እያንሸራሸረበት ያለው ግን ደግሞ እኛ ችላ ማለት የሌለብን በአቅማችን ልክና መጠን እጃችን ላይ ባለው ፕላትፎርም ደግሞ ይሄንን የምክክር መድረክ የሙስሊሞች አጀንዳ ተብሎ የተጠቀሱ አጀንዳዎችን በማስፋፋት በማሰራጨት እንግዲህ የበኩላችን ሚና ልንወጣ ይገባ ነበር። እዚህ ላይ ከተነሱ አጀንዳዎች መካከል አብዛኞቻችን የጋራ ያደርገናል ብዬ የማስበው የመንግስት ተቋማት የመንግስትና የህዝብ ተቋማት በአንድ እምነት ስም ብቻ እየተጠሩ እንደሆነ አዲስ አበባ ላይ በተለይ ታውቃላችሁ። በየክፍለ ሀገሩ ያላችሁ ሰዎች ካላችሁ ኮሜንት ላይ የመንግስት ተቋም ሆኖ ለምሳሌ የመንግስት ተቋም ነው የአማኑኤል የአእምሮ ህሙማን ሆስፒታል አማኑኤል ተብሎ ነው የሚገለጸው። እንደገና ደግሞ ቅዱስ ጳውሎስ ሆስፒታል መሰል እኔም እዚህ ኮሜንት ላይ ለምሳሌ ፉዬ ይሄ ብላችሁ እንድታስቀምጡልኝ ይፈልጋሉ። ይሄ የህዝብና የመንግስት ንብረት ነው። እነዚህ ሆስፒታሎች ሲገነቡ መንግስት ነው የሚገነባው። መንግስት ደግሞ ኢትዮጵያ ውስጥ ከሚገኙ የየትኛውም እምነትና ብሔር ገንዘቦችን ሰብስቦ የሚገነባቸው የጋራ ተቋሞች ናቸው። እነዚህ የጋራ ተቋሞች የአንድን እምነት ስያሜ ይዘው መቆየት የለባቸውም የሚል ሐሳብ ተነስቷል። ይህ ሐሳብ ይገዛናል፣ በደንብ አድርጎ ይገዛናል። የህዝብ መገልገያ ስብ ለምሳሌ ባንኮች ግልጽ ነው። ባንኮች ውስጥ ያሉ የተለያዩ አንድ እምነትን ሊያንጸባርቁ የሚችሉ የተለያዩ ሃይማኖታዊ እንቅስቃሴዎች እንዲህ መሰል ጉዳዮች አግላይነትን ያዘሉ ከመሆናቸው አንፃር ሊከለሱ ሊታዩ ይገባል። አደባባዮች ለምሳሌ አደባባይ ተክለ ሃይማኖት አደባባይ የሆነ ነገር አደባባይ እየተባለ በአንድ ስም በአንድ እምነት ብቻ የህዝብ ነው አደባባይ መገልገያ ብያቸዋለሁ። ያ ነገር በጥያቄነት መልክ ቀርቧል። ይሄም ጥያቄ እንግዲህ ተፈጻሚ እንዲሆን የሚሰራ ይሆናል። በርካታ ጥያቄዎች ተነስተዋል። ለዛሬው አንደኛው የተነሳው ጥያቄ ይሄ ነው። በዚች ሀገር ሁለንተና የግንባታ ሂደት ውስጥ የበኩልን አስተዋጽኦ የሚያደርገው ሙስሊም ማህበረሰብ በእንደዚህ አይነት መሰል ስያሜዎች ላይ ሊገለል አይገባም የሚል ጽኑ አቋም ይዞ በአጀንዳ መልክ እየተወያዩበት ይገኛሉ። ያንም ማስተካከያ እንደሚኖራቸው የህዝብና የመንግስት ንብረቶች በእኩል ሁሉም ሃይማኖቶች በእኩል የሚገለገሉበት ከስያሜው አንስቶ ይኖራል የሚል አውራ ጎዳናዎች ለምሳሌ እንትን መንገድ ተብሎ በአንድ እምነት የሚጠሩ ጎዳናዎች አሉና
ያ ከተጠራ በአንድ እምነት ሌላውንም እምነት የሚያካቱ ሌላ ስያሜዎች በተጓዳኝ መምጣት መቻል አለባቸው። ለምሳሌ በጊዮርጊስ መንገድ የሚባል አደባባይ ካለ ኢማሙ አህመድ መንገድ የሚባል ደግሞ ሌላ ቦታ ሊኖር ይገባል። ዮሐንስ የሚባል መንገድ በመንገድ ደረጃ በወራ ጎዳና የተሰየመ በህጋዊ ደረጃ የተሰየመ ደግሞ ካለ በዚህ በኩል ቢላል ኡሙ አይመን ምናምን የሚባሉ መንገዶችም ለሙስሊሙ ማህበረሰብ ለወንጌል አማኞችም ጭምር በእንደዚህ አይነት መንገድ ሊሰየሙ ይገባል። ካልሆነ ግን ለሁሉም እንደዚህ አይነት ስያሜዎች ሊቆሙ ይገባል የሚል በጣም ጽኑ ሐሳብ አለ። ይሄን ሐሳብ እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ሙስሊምነት፣ አማራነት በሙሉ ኦርቶዶክስነት ሊሆን እንደማይችል ሰው በቃሉ እየተበቀልናችሁ ያለ ነው እኛን የሚል አንደምታል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላቶች አስቴር በዳኒና ከአስቴር ንግግር ጀርባ ያሉ ሰዎች ናቸው ማለት ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት። ስለዚህ ምን ታቅዷል ማለት ነው? ጄኖሳይድ አቅደዋል ማለት፣ ጅምላ ጭፍጨፋ አቅደዋል ማለት ነው። አህመድ ጀበል ስልጤነት ሙስሊምነት ሊሆን አይችልም። ውሻን ውሻ፣ አካፋን አካፋ፣ ዶማን ዶማ። ይሄ ደግሞ የአክራሪነትና የዋሃቢዝም መንፈስ አይት ዙሁርን አከላለው ፈንድታ ነው። ኡስታዝ አህመዲን ጀበል ይቅርታ መጠየቅ አለበት። ይሄም ያለው የሎዛ ሚዲያ ባለቤት ነው። ምን እየሆነ ነው የሎዛ ሚዲያ ባለቤት? እስቲ ከዛ በፊት ቪዲዮን በደንብ ሼር አድርጉት። ከዛ ደግሞ ኮሜንት ላይ ትገቡና ኡስታዛችን የሚያነሳው ሐሳብ የኛ የሙስሊሞች ሐሳብ ነው እያላችሁ ኮሜንት ላይ ጻፉ። ሼር ማድረግ እንዳይረሳ። በነገራችን ላይ ይሄ ሰውዬ ከሙስሊሞች ጋር ሰጣ ገባ እየገባ ይገኛል። ኡስታዝ አህመዲን ጀበል ስለሌላ እምነት ምንም ነገር ያወራው ነገር የለም። ስልጠነት ማለት ሙስሊምነት ነው ብሎ ነው የተናገረው። ሌላ ምንም አይነት ነገር ያለው ነገር የለም። እቺን ጋር ብዙዎቹ ሰጣ ገባ እየገቡ ያሉት ለምንድን ነው? ምክንያቱም ኡስታዛችን በአሁኑ ሰዓት የሙስሊሞች ጥያቄ ናቸው ያላቸውን በሙሉ እያነሳ ስለሆነ ነው። በተለይ ሎዛ ሚዲያ በአሁኑ ሰዓት ለእስልምና ከባድ ጥላቻ ስላለበት በጣም ብዙ ድራማዎችም ተመልክተናል። አሁንም ትልልቅ ድራማዎች እየሰራ ይገኛል። እስልምና ምን አክል ጥላቻ እንዳለው የምታዩት በየኢንተርቪው መሃል ውሻ ምናምን ነገር እያለ ሲሳደብ እየሰማ። በነገራችን ላይ ውሻ የሆነ ሰው ነው የሚያውቀው። በዚህ ሰዓት ኡስታዛችን የሚጠይቃቸው ጥያቄ እኛ ምን ጠይቃለን? ምን አባት አመጣለህ ነው የምንለው። ስለዚህ መቼም ቢሆን ከኡስታዛችን ጎን እንቆማለን። እኛም ወደፊት እንራመዳለን። ሼር እያደረጋችሁ አድርሱለት። ምንም አታመጣ። እኔም ጀበሉ ነኝ። ይህ ቪዲዮ የደረሳችሁ ሙስሊሞች እዚህም ላይ ፕሮፋይል ፒክቸርም ላይ በደም ኮፒ ሊንክ በማድረግ ቪዲዮ እንዳይወርድ ለሁሉም አዳርሱት። ኮሜንቱንም እኔም ጀበሉ ነኝ እያላችሁ አድምቁት። በተለያዩ ሚዲያዎች ላይ የሱን ስም በማንሳት የሱን ስም ለማጥፋት ለሚሞክሩት ይድረሱ። ሙስሊሙ ማህበረሰብ ሁሉም ከእርሱ ጎን እንደሆነና እርሱም ሐቅን እስከተከተለ ድረስ ሁልጊዜ ቢሆን እሱን ዲፌንድ እንደምናደርገው ልታውቁ ይገባል። እኛ ሙስሊሞች ኡስታዞቻችን፣ ሊቃውንቶቻችንና ምሁሮቻችን ቀይ መስመሮቻችን ናቸው። በእነርሱ ስትመጡ በመላው ሙስሊሙ ማህበረሰብ እንደመጣችሁ ልታውቁ ይገባል። እኔም ጀበሉ ነኝ። እናም ለዛሬ ያዝናቸው ቪዲዮ ይህን ይመስሉ ነበረ። በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።